እዚህ የምንመጣው ሁለተኛው የእግዚአብሔር ቤት ስንል እግዚአብሔር ክብር ያለበት። እኔ ያዝናለሁ እንዴ ከኢትዮጵያ የሚመጣ አገልጋይ ሲመጣ ብቻ ነው እንዴ አጋንንት የሚጮህ? ሼም እኮ ነው ለቸርች። ይሄ ስብሰባ ዝም ብሎ በቃ የሆኑ ሰዎች ኢንጆይ ያድርገውበት የሚሄዱ ስብሰባ አይደለም። አንዳንድ ፈላስፋ በጣም ፍልስፍናው ሲበዛበት አጋንንት ማውጣት ሲያቅተው ምን ይሰራል አጋንንት ማውጣት? ኖሌጅ ነው እንጂ ይላል። ኖ ይጠቅማል እንጂ አጋንንትን ማስወጣት። በቃ እዚህ ነው የሚገባ። ለካ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል የሚለው ቃል በተግባር ይገባል። እንግዲህ እስቲ ከኔ ጋር ይህን ቃል ከመጣው ጀምሮ አንድ ምዕራፍ ላይ ነው። ግን እኔ አስተማሪ አይደለሁም። ግን የእግዚአብሔር መንፈስ መናገር የፈለገው ነገር ስላለ ስጸልይ እዛ ምዕራፍ ላይ ያለውን ቃል አያችሁ እንትን እያለው ቢሆን እግዚአብሔር ያበረዋል እና ለኛ መናገር የፈለገው ነገር ስላለ እስቲ ኮንፌስ እናድርገው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። ጤንነትን አላጣም፣ ፋይናንሻል ብሬክ ስሩን አላጣም፣ መልካምነትን አላጣም። በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል። ምንጭ ባለበት የጤንነት ምንጭ፣ የሰላም ምንጭ በዛ ያሳድረኛል፣ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህ ምርኩዝ እነርሱ ያጸናኑኛል። በፊቴ ገበታን፣ የፈውስ ገበታን፣ የጤንነት ገበታን፣ የመልካምነት ገበታን ያዘጋጅልኛል። ራስ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አሜን የሚል አሜን ይበላ። ዛሬ መናገር የምፈልገው ስለ እግዚአብሔር ቤት ነው። መዝሙር 27 ላይ ሄዳችሁ ስታነቡት የጾም ጸሎት ጊዜ እየጀመረን ነው። ዳዊት ንጉሥ ነው። ፖለቲካል የሆነ ብዙ ጥያቄዎች ወደሱ ይመጣሉ። ልክ አሁን ኢትዮጵያ ላይ እንዳለ የትራይብስ ጥያቄ ይመጣበታል። የፋሚሊ የራሱ ኮዝ አለበት። የልጆቹ ችግር አለበት። በብዙ ችግር የሚያልፍ ሰው ነው። ባለፈው እንዳየነው አይምሮን የሚያስጥል ኬዝ ያለፈ ሰው ነው። ነፍሴን መለሳት የሚለውን ባለፈው አይተናል። እንግዲህ ነፍሴን መለሳት ያለው ሌላኛው ሰው ናቡከደነጾር ነው። አብዶ አይምሮ የተመለሰልኝ ያለው፣ ሪዚን የተመለሰልኝ ያለው፣ እንደ ሰው ማሰብ መርኮ ያለው ሌላኛው ንጉሥ ናቡከደነጾር ነው። በዛ ያለፈ ሰው ነው ነፍሱ የተመለሰ። ያልበቃ ብሎት ባለፈው ደግሞ እንዳልነው በሞት ሸለቆ ውስጥ 14 ዓመት እስቲል ንጉሥ ሆኖ በብዙ ፕሮሰስ ያለፈ ሰው ነው። እንደገና የእግዚአብሔርን ጥበቃ ራሴን በዘይት ቀባ። ወደኋላ ያሉትን የመለስኩት ሌሎቹን ሳን ኤክስፒሪየንስ ያደረገ ሰው ነው። በዚህ ሁሉ ውስጥ ግን የዳዊት አንድ ጥያቄ ጾም ጸሎት ይዞ የሚጠይቀው ምንድን ነው? እግዚአብሔርን አንዲት ነገር ለመንኩት፣ እርሱንም በሕይወቴ ዘመን ሁሉ እሻለሁ። ኒድ አንድ ነው አለ። ምንድን ነው ኒድ ስትሉት? በእግዚአብሔር ቤት እኖር ዘንድ። እስቲ አሜን፣ ኧረ አሜን። በኋላ እየፈታን እናየዋለን። ከኖርማሉ እንጀምረው። የእግዚአብሔር ቤት ይሄ ቤት እኮ ነው። ይሄ ያለንበት የኛ ጉባኤ ብዙ አለ። ራሳችን የእግዚአብሔር ቤት ነን። እንደገና ደግሞ በፕሬዘንስ ውስጥ ዓለም ኳርተር፣ አደባባይ፣ ቅድስተ ቅዱሳን የሚባል ደግሞ ሌላ ዳይሜንሽን አለ። ከዚህ ከመጀመሪያው ልጀምር። የዳዊት ጥያቄ ምንድነው ስትሉ በእግዚአብሔር ቤት ምን ማለት መኖር።
አንድ ትልቅ የእግዚአብሔር ሰው በጣም ትልቅ የሆነ ኮንግሪጌሽን ላይ ተጋበዘና የዛሬ 5 ዓመት ነው። ያ ሰው የሚናገረው ነገር ኬኒታ ኮፕላንድ ይባላልና በጣም በብለሲንግ ላይ የሚናገር ሰው ስለሆነ አፍሪካ ውስጥ ተጋበዘና ህዝቡ ሁሉ የጠበቀው በቃ እንዴት የምንባረክበትን መንገድ ይሄ ሰው 40 ዓመት በዚህ አቅጣጫ ስላገለገለ የሚነግረን ሚስጥር አለ ብሎ ነው ጉባኤው የጠበቀው። በጣም ትልቅ ጉባኤ። እግዚአብሔር ያለኝን ነገር ልንገራችሁ አለ። ትልቁ የበረከት መንገድ፣ ትልቁ የብልጽግና መንገድ ራይትን ቸርች አግኝቶ በዛ መጽናት ነው አለ። በእግዚአብሔር ቤት መሆን ነው አለ። እስቲ አሜን። እግዚአብሔር ወደዚህ ሲያመጣችሁ አንዳንድ ሰው እንደ ንፋስ ነው። አንዴ እዚህ፣ አንዴ እዛ፣ አንዴ እዚህ ይላል። believe me ብለሲንጋችሁን አታገኙት። በረከት እግዚአብሔር ባመጣ ቦታ ላይ ቁጥሩ ይብዛ፣ ቁጥሩ ይነስ። ዛሬ የእግዚአብሔር ቤት ነገር ተለውጦ ምን ሆኗል? እድር ወይም ሶሻል ሰው የሚፈልገው ጓደኛ ፍለጋ፣ ከሱ ጋር ከሱ ዘር ጋር የሚሄድ፣ ከሱ ቋንቋ ጋር የሚሄድ፣ ከሱ ባህል ጋር የሚሄድ፣ ከሱ ሙድ ጋር የሚሄድ ጓደኞችን ይመርጣል። ኖ እሱን እያልኩ አይደለም። እግዚአብሔር ሲመራችሁ ወደ እግዚአብሔር ቤት እዛ ቦታ ላይ ተተከሉ። እስቲ አሜን። ይህን ሃይላይቱን ልጀምር ብዬ ነው፣ በኋላ ወደ ዋናው እንገባለን። ኢየሱስ እግዚአብሔር ያገኘው ለምን እንደሆነ ታውቃላችሁ? ኢየሱስ 2 ሀቢቶች አሉት። በመንፈስ ይሞላ ልማድና በመንፈስ መመላለስ ይለያያል አይደል እንዴ? ልማድ ከናንተ ጋር ካራክተራችሁ የሆነ ነገር ነው፣ ዴሊ የምታረጉት አክቲቪቲ ነው። ኢየሱስ ከመንፈስ አልፎ ልማድ የሆነበት 2 ልማድ አለው። ምንድነው ስትሉ መጽሐፉ የሚለው ወደ እግዚአብሔር ቤት በየሰንበቱ መሄድ። አሁን እኛ የእግዚአብሔር ቤት እንበለው፣ እነሱ ሲናጎግ ይሉታል። እንደ ልማዱ በሰንበት ወደ ማን መጣ ይላል? ወደ ምኩራብ፣ ወደ ሲናጎግ መጣ ይላል። አያችሁ፣ ጂሰስ ዲሲፕሊንድ ነው። የሚሰብከት ይመቸው አይመቸው፣ እዛ ያሉ አመራሮች ይመቸው አይመቸው፣ ላመነበት ቦታና ቤተክርስቲያን ግን is faithful እንደ ልማዱ። ሌላው የኢየሱስ ልማድ ምንድነው ስትሉ እንደ ልማዱ ደግሞ በማለዳ ሊጸልይ ወደ ተራራ ወጣ። ይሄም የኢየሱስ ልማድ ነው። እግዚአብሔር ይህንን በእናንተ ላይፍ ማየት ይፈልጋል። ዘር ነው። የነገ የልጆቻችሁን ፊውቸር ማየት ከፈለጋችሁ አንዳንድ ሰው ጤናው ለምን ይወጋል? አንዳንድ ሰው ለምን አታክ ይሆናል ስትሉ በስፍራው አይገኝም። የምታውቁት ቃል እኮ ነው። ስፍራውን የሚተው ሰው ምንድነው ይላል? ጎጆዋን ጥላ እንደምትበር ወፍ ነው ይላል። አደጋ ላይ የምትወጣው ሴኪዩር፣ ያንን ሴኪዩር ያረጋትን የእግዚአብሔር ቤት ጥላ ስትበር ትገኛለች። ለዚህ ነው ቅጥርን የሚያፈርስ ምን ያደርገዋል አለ? እባብ። ብዙ ጊዜ ሰዎች ቅጥር እባብ የሚነደፉት፣ እባብ ዲመን ነው፣ ዲፕሬሽን ነው፣ ሲክነስ ነው። የት ነው የሚነደፉት ስትል ለእግዚአብሔር ቤት ቫልዩ ስለማይሰጡ ኖርማል ይመስላቸዋል። ተሰብኮ መሄድ ብቻ ይመስላቸዋል። አይደለም። ለዚህ ነው ይህንን ስለሚያውቅ የጌታ መንፈስ ለአንዳንዶች አለ በዕብራውያን 10 ላይ ምን ይመስላቸዋል አለ? ልማድ ነው የሚመስላቸው እኛ የምናደርገው ነገር። ግን ይልቁንም ቀኑ ሲቀርብ አብልጣችሁ ይህንን አድርጉ። ምኑን? መሰብሰባችሁን። እስቲ አሜን። አረ አሜን። እውነት ነው የምላችሁ። ይሄ ላይፋችሁን ስለሚጠቅም፣ ልጆቻችሁን ስለሚጠቅም፣ ነጋችሁን ስለሚጠቅም ነው የምናገረው። ለዚህ ነው ዳዊት አንድ ልመና አለው፣ አንዲትን ነገር ለመንኩ
በእግዚአብሔር ቤት ምን እል ዘንድ። የሚገርም እኮ ነው። የእጄ አመልክ ዘንድ አይደለም፣ እዛው ማደሪያዬ፣ እዛው መኖሪያዬ፣ እዛው ማረጅበት ቦታ እንዲሆን ይሄን ነው መለምነው አለ። እንደውም መዝሙር 84 ላይ ሄዳችሁ እናንተ አንብቡት። የእግዚአብሔር ቤት በብሉይ ኪዳን በአመት 3 ጊዜ ወይም ደግሞ እንዲህ ራሳቸውን የሰጡ ዴሊ የሚኖሩበት ስፍራ ነው። ባይብላችን ብዙ ነገር ማውጣት። እስራኤል ግን እንደ ኔሽን በአመት 7 ወይም 3 ጊዜ ይመጣል አገር እያቆራረጠ። መዝሙር 84 የሚናገረው ያንን ነው እንዳለ ቻፕተሩ። ወደ እግዚአብሔር ቤት ከየከተማው ሲመጣ በምን ውስጥ ያልፋሉ አልክ? ያ አንተ የሰማው ቃል በሞት ሸለቆ ውስጥ አልፈው ነው የሚመጡት። ግን እግዚአብሔር የሚገርመው ፐርፐሳቸው ወደ እግዚአብሔር ቤት መሄድ ስለሆነ ያንን ሸለቆ ቦታ ምን ያደርጉታል ይላል ቃሉ? የምንጭ መፍለቂያ። ከዛ በኋላ ምንድነው? ከኃይል ወደ ኃይል፣ ከክብር ወደ ክብር ይሄዳሉ አለ። አያችሁ፣ ጤንነታቸው ይታደሳል፣ ላይፋቸው ይታደሳል። የዚህ ዘመን ሰዎች ስፖይልድ ነን። ጥንት ኢትዮጵያውያኖች በሰረገላ ከኢትዮጵያ ሊሰግዱ ወደ ኢየሩሳሌም ይሄዱ ነበር። የብዙ ወራት መንገድ አቆራርጠው ባይብላችን ስለሚል እና የእግዚአብሔር ቤት ይክበርባቸው የእግዚአብሔር ሰዎች። ለምን ስትሉ እዛ በጸሎት የሌለ ሜዲሲን፣ በትንቢት የሌለ ሜዲሲን፣ እቤት ሆነ በማንበብ የሌለ ሜዲሲን፣ በዩቱብ የሌለ ሜዲሲን። የዚህ ዘመን ሰው ያው በዩቱቢው በምን እየተከታተለ እኔ እኮ እዛ ምን አስኬደኝ ዩቱብ ላይ ያገኝ አታገኘውም። ዩቱብ ላይ እዚህ በመተያየቱ ውስጥ ያለ ብለሲንግ አለ። እስቲ አሜን፣ ኧረ አሜን። አንዳንድ ሰው ሪዝን ያወጣል። የእግዚአብሔር ቤት እኮ እጄኔ እዛ በቃ እየገፉ እየገላመጡ አስቸገሩኝ ይላል። ዳዊት ምን እንዳለ ታውቃላችሁ? ኃጢአተኛ ራሴን በኤክሰለንት ቅባት ከሚቀባኝ ይልቅ ጻድቅ እዛ እግዚአብሔር ቤት ሄጄ ቢሰድበኝ ቢገፋኝ ይሻላል አለ። ከዛኛው ምርቃት የዚህኛው እርግማን ይሻለኛል አለ። ዋው! ምን አይነት ልብ ያለው ሰው ነው! እንደገና ደግሞ ዳዊት ብዙ ሰው ወደ ትልቅ ግብዣ ይጠራዋል። ከአላፋት ግብዣ ይልቅ እግዚአብሔር ቤት ላይ ምን ብል ብጣል ብረገጥ ይሻለኛል አለ። ቾይዝ ወይ ነበረ ሲመርጥ ዘቤስት የሚባለውን በአይምሮ አይደለም የመረጠው። የእግዚአብሔር ቤት እግዚአብሔር የሚገኝበት እሱ ከሁሉ የተሻለ ነው። እስቲ አሜን። በጸሎት የማታገኘው ህይወት፣ በዩቱብ የማታገኘው ህይወት በእንደዚህ አይነት ፌሎሺፕ ላይ አለ። ያ ህይወት ይሆናል አንተን ከበሽታ የሚጠብቅ። ያ ህይወት ይሆናል አንተን ከዲፕሬሽን የሚጠብቅ። ለዚህ ነው በቫልዩ ነው ወደ እግዚአብሔር ቤት ስትመጡ ልክ እንደ ዳዊት። እስቲ አሜን። የእግዚአብሔር ቤት መምጣት አንድ ነገር ሆኖ ሳለ ሁለተኛው ደግሞ ፓርት በእግዚአብሔር ቤት ላይ ደግሞ ተቀባይ ሆኖ ዝም ብሎ እዚህ ያለ በጣም ድንቅ ድንቅ ቲቸር እኮ መሃላችን አሉ። ድንቅ ድንቅ የሆኑ ሰባኪዎች አሉ። ድንቅ ድንቅ ዕልም ያላቸው አሉ። ድንቅ ድንቅ ጊፍት ያላቸው አሉ። ጊፍትን ደግሞ ሪሊዝ ልታረግና እስቲ አሜን። እግዚአብሔር በእስራኤል ታሪክ ውስጥ ንግስናቸውን ያጸናላቸው፣ እነሱን በፕሮስፖሪቲ ፋይናንሻሊ የባረካቸው፣ ጤናቸውን የባረከላቸውን ነገስታቶች ሄዳችሁ ስታነቡ 99% የእግዚአብሔርን ቤት ስለረሱ በምን የተገኙ ናቸው? በጠላት ጥቃት፣ በዛሬ ቋንቋ በበሽታ፣ በዲፕሬሽን፣ በሞት፣ በውርደት እነሱም ዘራቸውም የተጎዱ ናቸው። ከእስራኤል የኮቨነንት ነገስታቶች የእግዚአብሔርን ቤት ጉዳይ እንደ ቀላል የቆጠሩ በጣም ግን 2% አይሞሉም ጉዳይ ያደረጉ እነሱ ሲባረኩ ታያላችሁ። ሕዝቅኤልን ተመልከቱት። በሁለተኛ ዜና 29 ላይ
አባቱ የሚገርም ያላደረገው አይነት ነገር የለም። ጥንቆላን አመጣ፣ ልጁን በእሳት አሳለፈ፣ እግዚአብሔር ቤት ያለውን አምልኮ አስቀረ፣ የእግዚአብሔርን ቤት ዕቃ ሰባበረ። ሪቫይቫል የሚባለው ከእግዚአብሔር ቤት ጠፋ። ዋናው መልእክት ይሄ ነው። እንግዲህ እዚህ የምንመጣው ሁለተኛው የእግዚአብሔር ቤት ስንል እግዚአብሔር ክብር ያለበት። ያኔ በኢትዮጵያ እንደለመድ ነው። እኔ ያዝናለሁ እንዴ ከኢትዮጵያ የሚመጣ አገልጋይ ሲመጣ ብቻ ነው እንዴ አጋንንት የሚጮህ? ሼም እኮ ነው ለቸርች። እውነት ውሸት? ሂሊንግ በመካከላችን ሊኖር ይገባል። ስንጸልይ በእነዚህ በዲሴምበር ይሄ ስብሰባ ዝም ብሎ በቃ የሆኑ ሰዎች ኢንጆይ ያድርገውበት የሚሄዱ ስብሰባ አይደለም። ዲፕሬሽናችንን ለማስጣል ብቻ የምንመጣበት ስብሰባ አይደለም። እግዚአብሔር የሚገኝበት ስብሰባ ደግሞ መሆን አለበት። በጾማችን ከጸለይን ይህንን ነው መጸለይ ያለብን። እስቲ አሜን። ፊሎሶፊ የምንሰማበት ፕሮግራም አይደለም የእግዚአብሔር ቤት። ዛሬ በዌስተርኑም በኢትዮጵያም እየተለወጠ ነው። ድንቅ የሆኑ ንግግሮችን የምንሰማበት ስፍራ ሆኗል እግዚአብሔር ቤት። እግዚአብሔር ቤት ክብሩ የሚገለጥበት፣ እስቲ አሜን፣ እጁ የሚገለጥበት፣ ሰዎች ታስረው የሚፈቱበት የሌላት ነገር እዚህ አለ። ሰው አንዳንድ ፈላስፋ በጣም ፍልስፍናው ሲበዛበት አጋንንት ማውጣት ሲያቅተው ምን ይሰራል? አጋንንት ማውጣት ኖሌጅ ነው እንጂ ይላል። ኖ ይጠቅማል እንጂ አጋንንትን ማስወጣት። እስቲ አሜን። እንዴ ሰው በዲፕሬሽን እየሞተ እንዴት ሆኖ አይሆንም። በመካከላችን ይህን ግሎሪ እንደገና ማየት አለብን። ኢየሱስ ሲመጣ ከዚህ ቃል በፊት ኢየሱስን ልበለው የእግዚአብሔርን ቤት መልክ ቀየረ። ልክ አገልግሎቱን ሲሰጡት የምታውቁት ቃል ነው ያወጣው በእግዚአብሔር ቃል ላይ በዛ በእግዚአብሔር ቤት የተገናኘው ኢሳይያስ 61 ነው። ምን አለ? የጌታ መንፈስ እግዚአብሔር ቤት መሆን ያለበት ይሄ ነው። ፕሪንሲፕሉ ይሄ ነው። ፍኖተ ካርታው ይላሉ አይደል ፖለቲከኞች። ይሄ ነው የእግዚአብሔር ቤት ፍኖተ ካርታ። የታሰሩ የሚፈቱበት፣ ልባቸው የተሰበረ ምን የሚልበት የሚፈወስበት፣ ፐርሰናሊቲ ብሮክ የሆነ ነፍሱ የተሰበረች የሚጠገንበት፣ ያዘኑ የሚጽናኑበት፣ ያለቀሱ ለቅሷቸው የሚሄድበት ስፍራ ነው የእግዚአብሔር ቤት። ኢየሱስ ይህን ቃል አነበበና እንዲህ አለ፣ ይህ የሰማችሁት ቃል ዛሬ በጆሮአችሁ። ይህንን ሲል እንግዲህ ሁሉ ሲጽፉት ማርቆስ፣ ሉቃስ፣ ማቴዎስ በራሳቸው ቪውና ባዩት እንትን የጻፉት። ማርቆስ ይመስለኛል ምን አለ? በምኩራቡ ተቀምጦ ለብዙ ዘመን የኖረ እስከ ጭንቀቱ፣ እስከ ዲፕሬሽኑ፣ እስከ ሶሳይድ ቲንኪንጉ፣ እስከ ህመሙ የተቀመጠ አንድ ሰው ምን አለው ይላል? አጋንንት ያደረበት ለመጀመሪያ ጊዜ አንተ ሰው ብሎ መጮህ ጀመረ። የእግዚአብሔርን ቤት ሕይወት ይዞበት ገባ። ከዛ ሰው ምን አለ? ይሄ ሰው እንደኛ እንደለመድናቸው ጻፎችና ባለስልጣን አይደለም። ትምህርቱ በምንድነው አሉ? በስልጣንና በኃይል። የእግዚአብሔር ቤት የእግዚአብሔር ስልጣንና ኃይል እንደገና ይንቀሳቀስ። አረስቲ አሜን በለዋ። እንደገና የኃይል ይንቀሳቀስ። ለዚህ ነው ቅድም የዘመርኩት የጥንቱን ሃይማኖት ስጠኝ፣ የጥንቱን ሃይማኖት ስጠኝ፣ የጥንቱን ሃይማኖት ስጠኝ፣ ይህ ብቻ ይበቃኛል። መልካም ነበር ለ12ቱ። እነዛ 12ቱ የለኩበት አጋንንትን እያወጡ ከጠዋት እስከ ማታ ያገለገሉበት ያ ክብር ዛሬ በእኛ ላይ ይመለስ።
እኔ ራብ ካላየው አንዳንዱ እኮ ሞታ አይደለም የሚለው ደርቋል። እግዚአብሔር ሰው ይሄ ካላስራብ ምንድነው የሚያስረዳ? አሜሪካን ይኸው አያችሁት፣ ምን አለ ልፋት። በእውነት እንደዚህ አይነት ግሎሪ ካልመጣ እዛ ኢትዮጵያ ካለው ዲመን እዚህ ያለው ዲመን የባሰ ነው። እግዚአብሔር ሰው በእውነት ጨለመው ብዙ ነው። በፕሬየር ብቻ የሚሰበር እስቲ አሜን። በቃ እዚህ ነው የሚገባ ለካ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል የሚለው ቃል በተግባር ይገባል። ላይፍ ወደ እግዚአብሔር ቤት ይመለስ። እዚህ ያላችሁ ታበሾች በአበሻ ቸርች ይጀምር። ይህንን እሳት ደግሞ እዚሁ በሚያመልኩ በነጮች ላይ እንደገና ማቀጣጠል ይሁንላችሁ። we are missionaries። እስቲ አሜን። በቀደም ከወንድሜ አድማሱ ጋር ከእግዚአብሔር ሰው አፖስትል አሮን ጋር ስናወራ አፖስትልና የአድማሱ ልጅ ሄደው አንድ ቃል ነግረው ነበር። ሕዝቅኤል ላይ ይህንን ለእስራኤል ለተቀቡ ነገስታት አልቅስ አለው የእግዚአብሔር መንፈስ፣ አሙሾ አውጣ አለው። ሕዝቅኤል 19 ምን ስትሉት እኔ የተቀባ ይላል እስራኤልን ሲናገር፣ አንዱን ልጇን ወስዳ እንደ አንበሳ እንዲሆን አስነሳችሁ ይላል። በድምፁ አሕዛብን አሸበረ ይላል። ርኩሳን መናፍስትን ከተማና ናወጠ ይላል። ግን ተሰብስበው መጡና ምን አረጉት ይላል? በመረባቸው ውስጥ ያዙትና ወደ ግብፅ ወሰዱት ይላል። ግብፅ ምንድነው እያልን የነበረው? ግብፅ ሌላ እኮ አይደለም ሲስተሙ። ግብፅ እንዲሆነ አንድ ሰው ተነሳ፣ አኖይንትድ የሆነ ሰው እንዲህ አለ፣ አሁን ጊዜው እግዚአብሔርን ቤት የማምለክ ጊዜ ነው። እግዚአብሔር እንዲህ ይላል፣ ሕዝቤን ልቀቅ፣ በዛ በእግዚአብሔር ተራራ ላይ እናመልከው ዘንድ ሕዝቤን ልቀቅ ይላል ሲል ፈርዖን ጠንቋዮቹን አማከረ። ግብፅ ይሄ ነው። ምን እናርገ ሲል ስራውን ደብል አድርገዋል፣ ኦቨርታይም። ከዛ ምን ይሆናል አለ፣ ይህንን ቃል ድጋሚ እናምልክ አያስቡትም አለ። አያችሁ፣ አንዳንድ የአኖይንቲንግ የጠፋው ከዚህ የተነሳ ነው። ግሎሪ የጠፋው ከዚህ የተነሳ ነው። ራብን ቀስ አድርጎ ልክ የእስራኤል ሰዎች እኮ ነው ምግብን ፈለጉ፣ ሰጣቸውና ለነፍሳቸው ግን የነፍስ ክሳት። ነፍሱ የከሳ ታዲያ የትኛውን በሽታ ነው የሚቋቋመው? ነፍሱ የከሳ የትኛውን አጋንንት ነው የሚቋቋመው? ለዚህ እኮ ነው ብርቱ መንፈስ ይለዋል ምሳሌ ላይ። በሽታን ምን ያደርጋል? ይገፋል ይላል። እስቲ አሜን። የተቀጠቀጠ ነፍስ ግን ሁሉ የመጣውን ይቀበላል። በዚህኛው ሲመጣ አረ ኩላሊቴ ይላል ጸሎት ሄዶ፣ በዚህኛው ሲመጣ አረ ጉበቴ ይላል፣ አስማዬ ይላል። የተቀጠቀጠ መንፈስ ሁሉን ምን ያደርጋል? የመጣው ሁሉ ማደሪያው ይሆናል። እኔ አይደለሁም ያልኩት፣ ጂሰስ ነው ያለው። መንፈስ የበሽታ ሊሆን ይችላል፣ የዲፕሬሽን ሊሆን ይችላል። በወጣ ጊዜ ይላል ወጥቶ አይቀርም፣ ይሄዳል አለ፣ ማደሪያ ያጣል አለ። ያ የበሽታ ስፒሪት የሚያርፍበት ወይም የዲፕሬሽን። ከዛ እስቲ ተመልሼ ሜቢ የማርፍበት ከሆነ ይላል ሲያየው ያቺ ነፍስ ባዶ ተጠርጎ አጊጦ ባዶ ሆኖ ሲያየው ሌላ ያጡ ሌላ የከፉ ያጋንንትም ለካ ይከፋል፣ ወረስቶ አለ። ያው ታቆ የለ እንትናቸው የተለያየ እኮ ነው። አንዱ በሽታ ከሆነ አንዱ ደግሞ ምንም ቀን የማይሰጥ ወዲያው ገዳዩ ሊሆን ይችላል። የከፉትን ወረስቶችን 7 ኑኑ ቤት አግኝቻለሁ አላቸው ይላል። በዚህ ትውልድ ላይ እንዲሆንበታል ይላል። ያ የጥንቱ ክብር እስቲ አሜን። ራባችን ይሁን የእግዚአብሔር ሕዝብ። በእውነት ነው የምላችሁ፣ ለማለት አይደለም። በሳምበዲ እንዲሰራ ጠብቆ እኔን አስነሳኝ በሉት። ራባችሁ ይሁን እስቲ አሜን። እግዚአብሔር ሆይ በዚህ ምድር እኔን ተጠቀም ነው ማለት ያለብህ። የእግዚአብሔር ሰው እየተጫወትክ ሰዎች መፈወስ አለባቸው። ላይክ ዴቪድ
እስቲ አሜን። ከቤት ነገር የሚያርቀው ስፒሪት ነው። ይሄ ናፍቆት ነው፣ ግሎሪውን መመኘት። ቀደም እንዳልካችሁ የእግዚአብሔር ቤት አንዳንዱ ይመጣል፣ የሚያሳዝን ነው። እሱ ሌላኛው ፓርት ነው። ሁለተኛው ፓርት አለ አይደል? የጠለቀው ወደ ጠለቀው ለምኑ የሚለመን ነገር አለ። ቀለል ያለው ነገር አደባባይ ላይ ያለ ሰው ስታንዳርዱ ይሄ ነው። አደባባይ ላይ ያለ ሰው ልመና ብቻ ነው። የልጄን ነገር አደራ፣ የሚስቴን ነገር አደራ፣ የኢኮኖሚን ነገር። ከሱ ያለፈ ሌላ ግሎሪ አለ። እስቲ አሜን። ፈልጉ ደግሞ የሚባል አለ። ምንድነው እሱ ደግሞ? ግሎሪን፣ ክብርን የምትፈልግበት ደረጃ። ሌላኛው ደረጃ አለ፣ አንኳክተ የምታስከፈተበት